እሺ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ደግሞ የማሳያችሁ በፒሲያችን ላይ እንዴት አድርገን አማርኛ እንደምንጽፍና ምን አፕሊኬሽን ወይም ምን ፕሮግራም አውርደን ዳውንሎድ አድርገን እንዴት ማጻፍ እንደምችል ነው የማሳያችሁ ይሆናል። በጣም ቀላል እና ለአጠቃቀም ምቹ የሆነ አማርኛን እንደ ማንኛውም ልክ እንደ ስልካችሁ ፈጥናችሁ የምትጽፉበትን አፕሊኬሽን ነው ማሳያችሁ። መጀመሪያ እንግዲህ አፓን ዳውንሎድ ለማድረግ ወደ ብሮዘር እገባለሁ። ብሮዘር ገባና አፓ ግዕዝ አይኤምኢ ብዬ ጽፋለሁ። ግዕዝ አይኤምኢ ይህን እንደዚህ እንተርላለሁ። ግዕዝ አይኤምኢ እንደዚህ አይነት ይመጣልኛል። እንደዛ ብዬ ስጽፍ ከዚች ጋር እቺ ግዕዝ አይኤምኢ ፍሪ ዳውንሎድ ዊንዶው ቨርዥን ትላለች። እችን አንድ ጊዜ ክሊክ አደርጋታለሁ ማለት ነው። እንደምታዩት እዚች ጋር አንዴ ክሊክ አደርጋለሁ። እዚች ጋር ያው ክሊክ አደረጉት። አንድ ጊዜ ክሊክ ሳደርገው ያንን ወደዚህ ይዞ የመጣ አሁን ምንድን ነው ማድረግ የምፈልገው እኔ ዳውንሎድ ማድረግ ነው የምፈልገው። ዳውንሎድ ናው እለዋለሁ። እዚህ ጋር ማለት ነው ዳውንሎድ ናው ስለው ዳውንሎድ እያደረገ ነው። ያው ከዚህ ጋር ዳውንሎድ እያደረገልኝ ነው። ዳውንሎድ አድርጎ ጨረሰ። ዳውንሎድ አድርጎ ሲጨርስልኝ ምን ነው ማድረገው ኦፕን ፋይል ለዋለው እዚች ላይ ትመጡና ኦፕን ትሉታላችሁ። ምን ለማድረግ ኢንስቴል ለማድረግ ኦፕን ይከፍትልኛል። ስለዚህ ሁለቴ ክሊክ ወይም ኦፕን ታደርጉታላችሁ። ከዛ ይሄን ያስመርጣችኋል። ከዚህ ላይ ዩዘር ከሆናችሁ በተጠቀሙ ኮምፒውተር ወይም ላፕቶፕ በዩዘር አካውንት ከሆናችሁ የአድሚኑን ፓስወርድ ይጠይቃችኋል። በአድሚኒስትሬተር ከሆነ ደግሞ የምትጠቀሙት ኖርማል እንደዚህ ያመጣላችኋል ማለት ነው። በዩዘር ሆናችሁ የአድሚኒስትሬተር ፓስወርድ ወይም አድሚን ፓስወርድ ለጠየቃችሁ የአድሚኒስትሬተሩን ፓስወርድ ልታስገቡለት ግድ ይላል ማለት ነው። ይህም አፕሊኬሽን ኢንስቶል የማድረግ ፐርሚሽን ከሌላችሁ፣ ኖርማል በአድሚኒስትሬተር ከሆናችሁ አይጠይቃችሁም። የስ እለዋለሁ ማለት ነው። እዚህ በመቀጠል የስ ስለው እንደዚህ ይመጣልኛል። ይህን ሲያመጣልኝ እኔ ያው ኢንስቴል እለዋለሁ ማለት ነው። ኢንስቴል እለዋለሁ። ያው እንደዚህ አይነት መጣልኝ። ኢግኖር እለዋለሁ። እዚህ ጋር አሁን ኢግኖር እለዋለሁ። ኢንስቴል አድርጌ ጨረስኩኝ ማለት ነው። ይሄን ኢንስቴል አድርጌ ጨረስኩኝ። ያው ኢንስቴል አድርጌያለሁ። ያው ከዚህ ጋር መጦልኛል ማለት ነው። አፕሊኬሽን ይቺ ነች። ይቺን ልክፈታትና ያው ስከፍታት መጣች። ከዚህ ጋር ታች እንደምትታያችሁ አሁን አክቲቭ አልሆነችም። እንግሊዘኛ ነው የሚጽፍ ኪቦርዳችሁ። shift ኮንትሮል ፕላስ shift ስትጫኑ ቀይ ትሆናለች። ይህ ማለት አሁን ኪቦርዳችሁ አማርኛ ሆኗል ማለት ነው። ወይም በአማርኛ ነው የምትጽፉት። ላሳያችሁ። እሺ ጉግል ከዚህ ጋር ላሳያችሁ ዘን አሁን ያው ይችኛዋ እንትን ነች ማለት ነው። ቀይ አልሆነችም። ይቺ ቀይ ስትሆን ግና ኪቦርዳችን ምን ይሆናል? ኮንትሮል ፕላስ shift ስትይዙ ቀይ ትሆናለች። ኮንትሮል ፕላስ shift ኦን እና ኦፍ ለማድረግ ኮንትሮል ፕላስ shift ሳደርገው ምን ይሆናል? ቀይ ሆነችልኝ። እቺ ኦፍ ለማድረግም አሁን ቀይ እንግሊዘኛውን ወደ አማርኛ ለመቀየር ኮንትሮል ፕላስ shift ስታደርጉት ይኸው ኮንትሮል ፕላስ shift። አሁን ይቺ ቀይ ሆነች ማለት ወይም ቢጫ ነች መሰለኝ። ቢጫ ሆነች ማለት አማርኛ ነው የሚጽፈው። አማርኛ ነው የሚጽፍልኝ። አማርኛ ነው የሚጽፍልኝ ኪቦርዴ ማለት ነው። እንግሊዘኛ ለማጻፍ ደግሞ ይኸው ይችን አጠፋኋት ዘን ይኸው እንግሊዘኛ ይጽፍልኛል። ኮንትሮል ፕላስ shift ብዬ አሁን ይኸው ደስ ያለኝ ብጽፍ ምን ነው የሚጽፍልኝ? አማርኛ ነው። አማርኛ እንዴት አድርገን ኪቦርዶችስ ማን አሁን ሰንን ለመጻፍ ወይ ሃን ለመጻፍ ማንን ከማን ነው የምነካካላችሁ? ደግሞ እንዳል ከዛው ጋር ኤችቲኤምኤል ፋይል አለው። የአፕሊኬሽኗ ኢንስቴል ስታደርጓት እንደዚች አይነት ፋይል አብራለች ማለት ነው። ይቺ አብራ ሾርትከት አብራ ትቀመጣለች። ይቺ ማለት ነው። ይቺ ምንድን ነው የምታሳየው? ኤችቲኤምኤል ፋይል ናት። ግዕዝ አይኤምኢ ማኑዋል ነች። አጠቃቅሙን ነው የምታሳያችሁ። ላሳያችሁ። ያው ኤችቲኤምኤል ፋይል ነው። ያው ሀ ለማለት ኤች ኢ፣ ሁ ለማለት ኤች ዩ፣ ለ ለማለት ኤል ኢ፣ ሉ ለማለት ኤል ዩ። ያው እነዚህ ናቸው። እነዚህ የምታዩቸው ማለት ነው።
ይህ ማኑዋሉ ነው። ይችን አፕሊኬሽን ማን ከማን አሁን ለምሳሌ ብዙሃን ሀ ለመጻፍ ማንን መንካት አለብኝ? ኤች ስሞል ኤች አዛ ቱ ኢን ስነካ ብዙሃን ሀን ይጽፍልኛል ማለት ነው። ሁለተኛ ፊደሎች ዩ ኤች ቱ ዩ ሶስተኛ ፊደሎች ኤች ቱ ኤ ምናምን አይ በአማርኛ እንግሊዘኛ ስንጽፍ ኪቦርዳችን ላይ ብዙ ጊዜ እንደዛ እንጽፋለን። የአማርኛ ቋንቋ ግን በእንግሊዝኛ እንጽፋለን። እንደዚህ አይነት ስታይል ነው የሚጠቀመው። ብዙን ጊዜ ስታዩት ይኸው በ ለማለት ቢኢ፣ ቡ ለማለት ቢዩ፣ ቢ ለማለት ቢአይ፣ ባ ለማለት ቢኤ፣ ቤ ለማለት ቢአይኢ፣ ብ ለማለት ቢ፣ ቦ ለማለት ነው ቢኦ። ሶ ይህ ምንድን ነው የሚጠቀመው በቀላሉ አሁን ሰላም ብላችሁ ለመጻፍ ስትፈልጉ ኤስኢ ኤልኤ ምናምን ነገር አይደል የምትሉት? እንደዛ ነው። ያው ማኑዋሉ ከዚህ ላይ አለ። ሸ ሲሆን ያው ካፒታል እና ስሞል ልዩነት አለው። ካፒታል ኤስን ስትነኩና ስሞል ኤስን የምታደርጉት ካፕስሎ ካፍርታችሁና ሳታበሩ ስትነኩ ይለያያሉ። ተመሳሳይ የሚሆንበት አለ፣ የሚለያይበትም አለ። አሁን ሰና ሸ በኤስ ናቸው በካፒታል ሸ በካፒታሏ፣ ሰ ደግሞ በስሞል ኤስ ነው ማለት ነው። ካፕስሎክ እና አሁን ዘ እና ጀ ዜድ ኢ ነው። ነገር ግን ካፕስሎክ ወይም ካፒታል ሌተር ኢ ዜድ ከሆነ ዠ ነው። ስሞል ሌተር ዜድ ከሆነ ደግሞ ዠ ነው። ይህንን በቀላሉ ምንም የሚያስቸግር ነገር የለውም። የተወሰነ እስክታዩት ነው። ከዚህ ላይ ማኑዋሉን አብሮ ስለሚጭንላችሁ አፕሊኬሽኑን ኢንስቴል ስታደርጉት ይጭንላችኋል። ይህንን ከዚህ ላይ በቀላሉ አይታችሁ መረዳት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ በቀላሉ ከፒሲያችሁ ላይ አማርኛን እንዴት ልጻፍ ብሎ መቸገር የለም ማለት ነው። እንዲሁም ግዕዝ ቁጥሮችን ለራሱ ግዕዝ ቁጥሮችን እንዴት እንጽፋለን የሚለው ያው ይች ምልክት አንድንና ይችን እንደዚህ ስትነኩ አንድ የግዕዟን ይጽፍላችኋል ማለት ነው። ግዕዟን ይጽፍላችኋል። ለምሳሌ ያው ጽፌ ላሳያችሁ። እዚህ ጋር እንሄድ። እሺ በርታለች። አንድ ነካው ዘን ይቺ ምልክቷ የኔ ከኪቦርድ ላይ 6 ቁጥር ላይ ነው ያለች። ያው አንድ ሁለትም ብፈልግ ደግሞ ሁለትን እነካለው። ከዛ ይቺን ምልክት እነካለው ማለት ነው። ሁለት ቅርታ። እሺ ሶስትን ለመጻፍ ብፈልግ ያው እንደዚህ ሶስት፣ አራትን ብፈልግ አራት እንደዚህ መጻፍ እችላለሁ ማለት ነው። እሺ ያው ምልክቷ ይቺን ነች። አንድን ለመጻፍ ያው ይቺን ስትነኩ ሁሉ ነው። እነዚህን አብርታችሁ አሁን ስላልበራ ነው እንጂ አይጽፍልኝም ነበር። አብርቼ ስለው ያው አንድን ጻፍኩኝ። ከዛ ይቺን ምልክት ስነካ ይቺን ስነካት ምን ይሆንልኛል? ግዕዝ አንድ ትጽፋለች ማለት ነው። በግዕዝ ያው ግዕዝ እሺ ያው አንድን ይጽፍልኛል ማለት ነው። በዚህ እንደዚህ ያደረጋችሁ ግዕዝ ቁጥሮችንም በቀላሉ አሁን ግዕዝ ቁጥር ከፒሲያችን ላይ እንዴት እንጽፋለን የሚለውንም ለብዙዎቻችን ብዙም እንትን አይደለም። ሰው ከዚህ ጋር ያው አንድ እንደዚህ ነች፣ ሁለት ሶስትን ስጽፉ እነዚህ ማለት ነው። ያው አንድ ሁለትን ስጽፉ ሶስትን ስጽፉ እንደዚህ መጻፍ ትችላላችሁ። አራትም ያው ከዚህ ጋር እንደምታዩት አራትንና ይቺን ምልክት ግዕዝ ለማድረግ ቁጥሩን ትጽፋላችሁ። ይቺን ምልክት መጠቀም ነው ማለት ነው። ይቺንን ማለት ነው። ይቺን ምልክት መጠቀም ቁጥሩን መጻፍ፣ ከዛ ግዕዝን እንትኑን መጠቀም። ይቺን ምልክት ስታደርጉት ይጽፍላችኋል። በመቀጠል ደግሞ 10፣ 20፣ 30፣ 40፣ 50፣ 60 እነዚህ የሚሉትን ለመጻፍ ደግሞ ምንድነው ከእናንተ የሚጠበቅባችሁ? 10 ከሆነ ምጽፉ አንድንና ከዛ ዜሮን ላሳያችሁ። እኔ አሁን 10 ቁጥር መጻፍ በግዕዝ ብፈልግ ያው 10 ቁጥር መጻፍ በግዕዝ ብፈልግ አንድን እጫናለሁ። ከዛ ምልክቷን ቅድም ያሳየዋችሁ ዘንድ ነው የሚጠበቅብኝ ዜሮን ያው 10ን ጻፍኩኝ ማለት ነው። በመቀጠል ደግሞ ምልክቷን ጽፌ ላስቀምጥላችሁ። ይቺ ነች ምልክቱ ምላችሁ ያው ይቺን ሳይን ነው። እኔ አሁን 40ን መጻፍ በግዕዝ ብፈልግ አራትን እጽፋለሁ። ዘን ምንድነው ማድረገው? ይችን የምታዩት ምልክት እነካለው ማለት ነው። ከአራት ቀጥዬ ዘን ያው ነካዋት።
ወይም 4 ዘን እንደዚህ 4 40 ነው አይደል የፈለኩት ከዛን ዜሮን መጨመር ማለት ነው። ዜሮን መጨመር ያው 40 በቀላሉ ጻፍኩት ማለት ነው። 40 በቀላሉ ጻፍኩ። ስለዚህ እያደረጋችሁ ግዕዝን ፊደላቶችንም እስከ ቁጥሮችን ጭምር በዚህ በቀላሉ መንገድ መጻፍ ትችላላችሁ። ይህ አፕሊኬሽን አማርኛ ለመጻፍ የግዕዝ ፊደላትን ለመጻፍ በጣም ሴፍ የሆነ አፕ ነው። በቀላሉ ምንም ዩዘር ፍሬንድሊ ነው። ለመጻፍ አያስቸግራችሁም። እስክትለም ትንሽ ጊዜ ነው እንጂ በቃ አንዴ ትሸመድዳላችሁ። ከዛ በኋላ እንደ ልባችሁ መጻፍ ነው የሚሆነው። የዛሬው የነበረው ትምህርታችን ወይም የአፕሊኬሽን ጥቆማችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ላለው ያው አይ ሆፕ እንዳገዛችሁ አማርኛን ከዚህ በኋላ በደንብ ፒሲያችሁ ላይ መጻፍ ወይም በኮምፒውተራችሁ በቀላሉ የአማርኛ የግዕዝ ቁጥሮችን መጻፍ ትችላላችሁ ማለት ነው። እሺ ለዛሬ ይህ ነበር። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ እያደረጋችሁ መልካም ጊዜ፣ ሰናይ ቆይታ ነው የሚውላችሁ።